በመጀመሪያ ጉግል ላይ እንሂድና ከላይ የጻፍኩላችሁን ይችኛዋን ሰርች ስታደርጉ እዚህኛው ቦታ ላይ አካውንታችሁን አስገቡ ይላል። የአቢሲኒያ አካውንታችሁን እንዳስገባችሁ ሞባይል ባንኪንግ ወደ ተከፈተበት ስልክ ኦቲፒ ይልካል። እሱን ኦቲፒ ሜሴጅ ውስጥ ገብታችሁ ትሞሉታላችሁ። ቬሪፋይ በምታደርጉ ሰዓት እንግዲህ ወደዚህኛው ኢንተርፌስ ይወስዳችኋል። የእናንተ ሙሉ ስም ካመጣላችሁ በኋላ የፋይዳ ነንበራችሁን እዚህኛው ቦታ ላይ እንድታስገቡ አሁን በድጋሚ ይጠይቃችኋል። ፋን የምትል ቁጥር አለች የፋይዳ ነንበራችሁን ማለት ነው። እሷን አስገብታችሁ ጌት ኦቲፒ ስትሉ ዲጂታል አይዲያችሁ ወደ ተከፈተበት ስልክ አሁንም በድጋሚ ኦቲፒ ይልካል። ያንን ኦቲፒ መልሳችሁ አስገብታችሁ ቬሪፋይ የምትለዋን ትነካላችሁ ማለት ነው። እንግዲህ የዲጂታል አይዲያችሁ መረጃ ከባንካችሁ ጋር ሊንክ መሆን አለበት ማለት ነው። እዚህ ጋር የምታያቸው የዲጂታል አይዲ መረጃችሁን ከባንካችሁ ጋር ሊንክ እንዲሆኑ አለው የምትለዋን ትነካላችሁ። አሁን የሁለቱንም መረጃችሁን ስሙን ትክክል መሆኑን ወይም ደግሞ መረጃችሁ ትክክል መሆኑን ቬሪፋይ ካደረጉ በኋላ ባንካችሁ ኬዋይሲ ጋር ተመሳሳይ ከሆነ አፕሩቭ ያደርጉታል። እናንተ ሰሚት የምትለዋን ትጫናላችሁ። አሁን ላይ እንግዲህ እናንተ መሙላት ያለባችሁን ነገር ሞልታችኋል ማለት ነው። በስተመጨረሻም ባንኩ ያን ነገር አረጋግጦ ለእናንተ ሊንክ ያደርግላችኋል ማለት ነው። እንደምታይ ሰክሰስፉል ይላችኋል። ለእንደዚህ አይነት ተጨማሪ መረጃ ፎሎ ማድረግ እንዳይረሳ።